አላህ ካልተቀበለው ድካም ሊሆን ይችላል። አላህ የሚወደውን ስራ ያሰራል፣ እርሱ የሚቀበለውን ስራ። ቀጠሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወሚን አልዓመል ማ ተርዳ። ዱንያ አድካሚ ናት፣ አድካሚ ናት፣ አሰልቺ ናት፣ አድካሚ። ይሄ አሁን አይደክምም? ጉዞ አይደክምም? አልደከማችሁ? እውነቱን ንገሩ። ደክሞናል፣ ይደክማል አይደል? ዱንያ ከዛ በላይ ናት። ስንት ያደከመች ያዝናት ስንል አመለጠች፣ አገኘናት ስንል ራቀች። አላህ ምን አለ? ኢነከ ካዲዑን ኢላ ረቢከ ከድሃን ፈሙላቂያን። አንተ እኮ ስትፈጠር ጀምሮ እየለፋ ልትገናኝ ነው። ሞላልኝ ልትል አይደል? የሞላለት የለም። የሞላለት ማለት ምን ማለት ነው ታውቃላችሁ? አላህ የሰጠውን ነገር ተቀብሎ አመስግኖ በመልካም ስራ ይቀየራል። በቃ ከዛ ውጪ እቀጥላለሁ ካለ ይያዛል። ዱንያ አያዝ። እቺ ዱንያ አድካሚ ስለሆነች የአላህ መልእክተኛ ዱዓቸው ምን አሉ? አላሁመ ሀዊን አለይና ሰፈረና ሀዛ። ጉዞ እንደው አድካሚ ነገር ነው። አግራው አሉ። ይሄንን ጉዞ አግራራለን። ሀዊን አለይና በቃ እንደው ገር አድርገው አታድክመና። አያድክመን አላህ አያድክመን። እዚሁ የሚያዝ ሪስክ፣ የሚጨበጥ ሪስክ፣ የማይቆጠር ሲኖትራክ የማይዞር ሪስክ ታውቃለህ? አለ ማን ቆጥረው ማያልቅ ሪስክ አላህ ይስጠን። የኢማን የአፍያ የዕልም ሪስክ አላህ ይስጠን። አሁን ይሄን ያደረጉ ሰዎች እጅ ብቻ ላሉ የአላህ መልእክተኛ ቀጠሉና ወጡ ያና ቡዕደሁ አሉ። ጉዞው ደግሞ ረጅም ነው። ጌታዬ ጠቅለል አድርጓል። አሁን እኔ ሳወራ ስንት ኪሎ ሜትር ሄደ? ስንት ሄደ አይታችኋል? አሁን እኮ ብዙ ሄደናል። ብንጠይቁ አንድ 50 ሊሆን ይችላል። ምን ያደርጋል ማለት ነው? እየቆረጥን ነው ማለት ነው። ወጡ ያና ቡዕደሁ አሉ የአላህ መልእክተኛ። መንገዷን ደግሞ ቆረጥ አድርጋታል፣ ሰብሰብ አድርገዋል። ሳናስበው እንግባሉ። አዎ ሳናስበው ነው ጀነት መግባት ያለብን ኢንሻአላህ። ኢንሻአላህ አንገባ። ማንን ያስገባል? አዎ እንገባለን ኢንሻአላህ እንገባለን። አላህ ረሕመቱ ሰፊ የሆነ ጌታ ነው። ወጡ ያና ቡዕደሁ አለ። ግን ዱንያ የቸገረህ የከፋህ የወጣህ ወረክ ጊዜ ከአላህ ውጭ መፍትሄ የለውም። አላህ የሌለበት ህይወት አድካሚ ነው ወዳጆች፣ ወላሂ አድካሚ። አላህ የሌለበት ህይወት የማይፈታ ጥያቄው ብዛቱ። አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ፣ አልሐምዱሊላህ ረቢል ዓለሚን ትላለህ፣ ትተወዋለህ። አላህ በራሱ መንገድ ያስተካክለዋል፣ በራሱ መንገድ። የአላህ መልእክተኛ ምን አሉ? ሰው ልጅ እኮ ጠይቀው ይሰለቻል። መከራህን ነግረኸው የመጀመሪያ ቀን ያግዝሃል፣ ሁለተኛ ቀን ያዳምጣል፣ ሶስተኛ ቀንስ ቆይ ሌላ ሰው ላማክር ሌላ፣ አራተኛ ቀን ስልክ አያነሳም፣ አምስተኛ ቀን በመንገድ ቢያይ በዛ ይሄዳል። እውነታው ይሄ ነው አይደለም? ነው ብር ኮር ማምጠይቀው አለቀ በቃ። ሁለተኛው ቀን ጀምሮ አናከረ። አላህስ ጠይቀኝ ነው የሚለው። አቡ አንኳኳ ዝም ብለህ ነው የሚለው። ዝም ብለህ አንኳኳ። እንዲያውም ስታንኳኳ ነው እኛ የሚመቸን ነው። አላህ አንኳኳ። እውነተኛ የመከራ የጭንቅ ጊዜ ጓደኛ፣ የረጅም ሰፈር አጓዳኝ ማን ነው? አላህ ነው። የአላህ መልእክተኛ ያሉት እኔ አላልኩም። የአላህ መልእክተኛ ምን አሉ? አላሁመ አንተ ሳሂቡ ፊ ሰፈር። ያ የመንገድ ጓደኛ ማን ነው? አንተ ነህ፣ አላህ ነህ። መንገዱ የደከመን ጊዜ አብረን የምንቆርጥ በጋራ ሆነን የምንሰጠው የማይሰለች ጥያቄያችንን የሚመልስ በሉ ደግማችሁ ጠይቁኝ የሚል ገና ሳናስበው ጥያቄው ከአፋችን ሳይወጣ ሰጥቶን የሚያበቃ ምላሹ ሰፊ የሆነ ጌታ ማን ነው? አላህ ነው። ወንጀል የለም አለ፣ መከራ የለም አለ፣ ጭንቅ የለም አለ፣ ሀጃ የለም አለ። ሀጃ እኮ ብዙ አይነት እኮ ነው። ድህነት ብቻ ነው እንደ ሀጃ? ድህነት ብቻ እኮ አይደለም። ዓለም መልኳ ተቀይሯል። ልጆቻችን እንኳን መያዝ አልቻለም። እነዚህ ልጆች ለማን ነው የምንሰጠው? ለአላህ ነው። አላሁመ ረቢ ለና አውላደና ነው። ጌታዬ ሆይ ልጆቻችን አንተ በምታውቀው አንተ በችሮታ አንተ መልካም ነው ባልከው መንገድ ተርቢያ አድርግልን። خلاص አቅም በላይ ረቢ ለና አውላደና። የግድ ትልልቅ ነገር አታስብ። اللهم انت الصاحب في السفر ደግሞ الخليفة في الأهل والمال። ገንዘብና ልጅ ጥለን መተናል፣ ቤተሰብ ጥለን መተናል አይደል?
አልተውንም እንዴ? ለማን የተው ነው? ለአላህ። አሁን እኮ ፋብሪካ ምናምን ስሪፌዝ ቢበላሽ ሰውዬው ይደውልና እዚህ ሆነን እኮ ነው የሚደውልብን። ተበላሽቷል ስሪፌዝ ይሆናል። እኔ ምን አደርገዋለሁ? አለ ሰው ገብቷችኋል? አዎ መብራት ቢጠፋ ቤት እንኳን ካርድ አልቋል ብሎ ይደውላል። ሰው እኮ እንደዚህ ነው። ለማን የተው ነው እንደሆነ ለአላህ የተው ነው እስከሆነ አላህ ይሞላል። ያስቀመጥነው መክሉቅ ከሆነስ ፍጡር ከሆነስ ያስቀመጥነው አላህ ይሞላል። ምትክ አድርገን ኃላፊነት ሰጥተን የመጣ ነው ማንን ነው? አላህ። አያችሁ ህይወት ኃላፊነት የሚሰጠው ለአላህ ነው። ለአላህ ስጡ፣ ለአላህ ስጡ፣ በእርግጠኝነት ለአላህ ስጡ። አላህ ምላሽ አለ፣ ምላሽ አለው አላህ። ከተሉ የአላህ መልእክተኛው الخليفة في الأهل والمال اللهم ጌታዬ ሆይ እንደው ሰፈር የሚያጋጥመው ነገር አይታወቅም። እቺ ምድር መከራ የበዛባት ናት። ያዝናት ስንል ያመለጠችን እማንወደውን ነገር ታሳየናለች። ወዳጆቻችንን ካጠገባችን ድንገት ትነጥቃለች። አሉን ያልናቸውን ነገሮች ሀብት ንብረታችንን፣ ልጆቻችንን፣ ቤተ ዘመዶቻችንን መከታ ይሆኑናል ያልናቸውን ድንገት ነው የምትወስድብን። ወዳጆቻችን ድንገት ነው ከጎናችን ያለፉት ነው አይደለም? አሁን እየሄድን እዚህ መንገድ ላይ ጎማ ቢተነፍስ አልኩኝ እኮ አይደል? ማን ይመልሳል? ማንም እኮ አይመልስም። خلاص እዚሁ ሀሩር ላይ ተቀምጠን እንጠብቃለን እስከሚሰራ። መኪያ ነው። ምን አሉ የአላህ መልእክተኛ? ጌታዬ ሆይ በአንተ እንጠበቃለን። ሚዋአታ ይሰፈር ከጉዞ አስጠሊታ ጉዳዮች በአንተ እንጠበቃለን። ጉዞ አስጠሊታ ነገር አለ፣ በአንተ እንጠበቃለን። ወከአበት ልመንظር ደግሞ አይንን የሚያጠለሹ እንደው ለማየት የሚዘገንኑ መጥፎ ክስተቶችም ውስጡ አሏት። ከዚህ በማን እንጠበቃለን? በአንተ እንጠበቃለን። ትተን የመጣነው ደግሞ ልጅ አለ፣ ቤት አለ፣ ሀብት ንብረት አለ። ስንመለስ ባስቀመጥነው መልኩ እናገኘው አሉ የአላህ መልእክተኛ። ዱዓው ሰፈር ማለት ይሄ ነው። ህይወት ቆንጆ ምሳሌዋ በዚህ ዱዓው ሰፈር ውስጥ የተገለጠ። ምን ማድረግ ስንጀምር አላህ ታላቅ ነው ብለን መጀመር። ዱንያ ትቀላለች። አላህ ለዋለልን ውለታ ከእርሱ ውጭ ማንም እንደማያገራው ማመን። ያን ጊዜ ማመስገን እንጀምራለን። ያመሰገኑ ሰዎችን አላህ ይጨምራል። ዛሬ መጣችኋል። የመጀመሪያ ጊዜ መጣ ማለት እሺ፣ መጀመሪያ ጊዜ መጣችሁ በጣም ብዙ ነው። ማሻአላህ ደግሞ መምጣት ይፈልግ ሰው አለ አለ አይደል? ሞልቷል አይደል? ደጋግመን ነው ደጋግመን እኮ ሌላ ነገር የለውም። ሁለት ነገር ግን ማመን ያስፈልጋል። በማን ችሎታ ነው የመጣው? አላህ። መልሶ የሚያመጣው ማን ነው? ግን አመስግን፣ አመስግን። እዚህ ቦታ በመድረስህ አመስግን። ያመሰገንን እንደሆነ ለኢን ሸከርቱም ለአዚደነኩም እጨምራለሁ አለ። አይ ወለኢን ከፈርቱም አይ ከፍዬን የመጣሁት ያልክስ ቀን ከፍዬን የመጣሁት ቀን ኢነ ዐዛቢ ለሸዲድ ቅጣቴ በረታ ነው። አላሁ ስብሓነሁ ወተዓላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚወዷትን መካ ከተማ ሲለዩት ለራዱከ ኢላ መዓድ አላቸው። እኛ በእርግጥ እንመልሳለን ወደ መነሻ አላቸው። እንመልሳለን፣ አብሽር አትጨነቅ አላቸው። ተመለሱ አልተመለሱ? ተመለሱ፣ ተመለሱ። አላህ የወዳጆቹን ውለታ አይረሳም።